سلام سلام كرات بيتسو كمي أنكم خميني أخم أنا دحنا إجابير المسكين بللهم سلام إجابير بزحت رفيو للكم كرات تخاتلتي أنا بيتفيفينا يخيل خيلكم زطيق أخمني أحواتي دمو وحاتي بطعمي زمسقن أدلخو إيا نشتن كفصرحو اللوتانا وخالي سلزخوركو نشتن أشكار سلزخوانا لمسرح فيديوكنا ولا اللي بلمتاي سلزي متشوني ينبي أدلخو إيانا إجابير المسكين نقعد صحكم لدنا قدس دنجل مريم صامة فلسطة نقعد صحكم نايدنا قدس دنجل مريم بركة أمالادنات أي قدسان حواريات بركة مسخولاتنا حزب كريستيان يكون ጾምና ደሞ በሰላም ጀምሩ በሰላም ነኸፈጽመና ናይ እግዚአብሔር ፈቃድ ይሁን ኮራት ቤተሰብ ጾም ፍልሰታ ማለት ታይ ማለት እዩ ጾም ፍልሰታ በዛባ ጾም ፍልሰታ ዝብል በአባታችን መምህር ዶክተር ዘበነ ለማ ዘሐወ ትምህርት አለና ላው ኸብለኩም ሰናይ ምክትታል ሃያና ንከታተል ማለት ነው ተኛ የሆነውን ነገር ደግሞ የተደረገውን የተፈጸመውን በዚህ አጋጣሚ ደግሞ እንዳንስተው ማወቅ ይኖርብናል ጥርት ያለ ነገር ማወቅ ለኦርቶዶክሳውያን ግዴታ ነው አለማወቃችን ነው ብዙ ነገሮችን የሚያጠፋብን ሌላ ቀርቶ አይደለም መመናን ካህናት ጭምር አንዳንድ ጊዜ ትክክለኛውን የተጻፈውን የህጉን ብቻ ሳይሆን የልማዱ ይቀላቀልና ሌላ ነገር ይሆናል ልማዱም ሃይማኖታዊ ሆኖ በረከት የሚያሰጠው ሁሉ ደስ የሚያሰኝ ነው እግዚአብሔር የተመሰገነ ይሁን ዋና ግን መሰረቱ ምንድነው የሚለውን ዕውቀቱን መያዝ ግን እንዳለባችሁ አምናለሁ ነገሩ እንዲህ ነው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና አምላካችን መድኃኒታችን ኢየሱስ ክርስቶስ ድንግል ማርያም እናቱን ጠራት ዕረፍቷም በጥር 21 እሁድ ቀን ነው በጥር 21 ቀን አርፋለች ሁሉ ጊዜ በየአመቱ ጥር 21 ረፍቷን የምናከብረው ያ ነው ከዛ ጥር ሰኞ ይበታል ሰኞ እስከ ሰኞ 8 ሰኞ እስከ ሰኞ 15 ይሆናል ከዛ 22 ይሆናል እሁድ በ21 ቀን እንግዲህ ሰኞን ትቶ እሁድ ቀን እመቤታችን አርፋለች ስለዚህ ነው በ21 ረፍቷ ነው የእመቤታችን አማላጅነቷ ከኔም ከናንተ ጋር ይሁን በላይ ሰብን ያማለደች እናንተንም ታማልዳችሁ እንግዲህ ባረፈችበት ጊዜ ሐዋርያት ነበሩ ቅዱሳን ሐዋርያት ባጎበር አድርገው ወደ ጌቴሴማኒ በጽራጽዮን ገንዘዋት ወደ ጌቴሴማኒ ይዘው በሚሄዱበት ጊዜ አይሁድ ቀድሞ ልጇን ተነሳ አረገ ያሉ ሲያውኩን ይኖራሉ ዛሬ ደግሞ እርሷን ተነሳች አረገች ይያሉ ሊያውኩን አይደለም ብለው በእሳትና ቃጠላታለን ብለው ተነስተው መጡ በተለይ ታፍኒያ የሚባል አይሁዳዊ ተራምዶ አጎበሩን ጨበጠው እመቤታችንን አስከሬኑን ሊጥል ማለት ነው የእግዚአብሔር መልአክ መጣና ሁለት እጁን ቀጣው እጁ ተቆርጦ ቀረ ከአንጎበሩ ተንጠልጥሎ ቀረ ከዛ በኋላ ምንድነው የሆነው እንግዲህ እመቤታችንን ቀበሩ ከዛ በኋላ እመቤታችን አስከሬኗን ሐዋርያቱ ከቀበሩ በኋላ ተነስታለች ዮሐንስም አብሮ ሄዶ በደመና ተነጥቆ ከገነት ከዕፀ ሕይወት ስር አምላክ እንዳኖራት ይህንን ዮሐንስ ወንጌላዊ አይቷል እንግዲህ የቅዱስ ዮሐንስ ይህንን ያህል ጸጋ ሊያገኝ የቻለበትን ነገር ስታዩ አንደኛ ዮሐንስ ወንጌል ምዕራፍ 19 ላይ ስትመለከቱ ከቁጥር 25 ጀምሮ በመስቀሉ ስር የነበረ ዮሐንስ ጌታ ይወደው የነበረ የተባለ ጌታም ሲሰቀል የነበረ ሲነሳም ከጴጥሮስ ጋር ሄዶ ያየ አሁንም ደግሞ የእመቤታችንን በዕፀ ሕይወት ስር ሲያኖር የተመለከተ ይሄ ቅዱስ ዮሐንስ ነው መጥቶ ነገራቸው ለሐዋርያቱ ሐዋርያቱም እንደ ዮሐንስ አይቶ እኛ ሳናይ ብለው ጾም ጀመሩ ሱባኤው ስንት እንደሆነ እዚህ ላይ ታያላችሁ በነሐሴ መባቻ ነው ጾም የጀመሩት በነሐሴ መባቻ ማለት ነሐሴ 1 ቀን ጾም ጀመሩ ሁለት ሱባኤ ጾሙ
ከዛ በሁለተኛው ሱባኤ ፍጻሜ ላይ ሁለቱ ሱባኤ ካለፈ በኋላ እመቤታችን ቅድስት ድንግል ማርያምን አምጥቶ ሰጣቸው። ከዕፀ ሕይወት ስር አምጥቶ ይሰጣቸዋል። ከዕፀ ሕይወት ስር አምጥቶ ይሰጣቸዋል። የሚሰጣቸው መቼ ነው? እሁድ ነው። እሁድ ቀን ነው የሚሰጣቸው። በፊትም እመቤታችን ያረፈችው በጥር 21 ቀን እሁድ ነው። አሁን በነሐሴ ያመጣና ሁለተኛውን ሱባኤ ሲጨርሱ ማለት ነው። አንድ ሱባኤ ማለት አንድ ሳምንት ማለት ነው። 7 ቀን ማለት ነው። ሱባኤ ማለት ራሱ 7 ማለት ነው። ሁለት ሱባኤ ማለት ደግሞ 14። ስለዚህ በዕለተ እሁድ አምጥቶ ይሰጣቸውና እመቤታችን ቅድስተ ቅዱሳን ድንግል ማርያምን በጌቴሴማኒ አሁንም ይቀብሯታል። ቶማስ ህንድ አስተምሮ ሲመለስ ደመና ጠቅሶ ሲመጣ እመቤታችንን ተነስታ ስታርግ አገኛት። ደነገጠ። እንደውም ከደመናው ሊወድቅ ወደደ ይላል። በቃ ደነገጠ፣ ተበጸበጸ። ወፈቀደ ይደቅም ደመናሁ ይላል። ቀድሞ የልጅሽን ትንሣኤ ሳላይ ቀረሁ፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረሁ ብሎ አዘነ። እመቤታችንም አይዞህ ቶማስ አትዘን፣ እንደውም እነዚያ ጓደኞችህ ትንሣኤን እርገቴን አላዩም፣ አንተ አይተሃል፣ ሂድ ተነሳች አረገች ብለህ ንገራቸው ብላ የያዘችውን ሰበን ሰጠችው። ከዛ ሄዶ ሐዋርያቱ ጋር ደርሶ እረ የእመቤታችን ነገር እንደምን ሆነ አላቸው። አግኝተን እኮ ቀበርናት አሉት። ሞት በጥር በነሐሴ መቃብር ይህ ነገር አይመስለኝም አላቸው። ቅዱስ ጴጥሮስ አንተ እንጂ ልማድህ ነው፣ አንተ ብቻ ተጠራጥረህ አትቀርም፣ አንተ እየተጠራጠረ ሰው ሁሉ ስታጠራጥር ትኖራለህ አለው። እርሱም ቶማስ ሰበኑን ይዞ ደብቋል፣ የያዘውን ያውቃልና ጸጥ ብሎ ይሰማቸዋል። ከዚያ በኋላ ቅዱስ ጴጥሮስ ተቆጥቶ ናበል ወደ መቃብሩ እንሂድ አለው። ሁሉም ተሰብስበው ወደ መቃብሩ ሄደው ቢከፍቱ እመቤታችን የለችም፣ አስክሬኗ የለም። አጣት። ደንግጦ ቆመ። በዚህ ጊዜ ቶማስ በሉ ልንገራችሁ፣ አታምኑኝም ብዬ ነው እንጂ እመቤታችንስ እኮ ተነሳች አረገች አላቸው። የያዘውን ሰበን ይህ አይደለም፣ ሰበኑ ይህ አይደለም አላቸው። ደነቃቸው፣ እግዚአብሔርን አመሰገኑ። ያን እንደውም የእመቤታችንን ሰበን ተከፋፍለው ሁሉም ለየራሳቸው ቆራርጠው ለየራሳቸው ለበረከት ይዘውታል። ከዛ በኋላ እንደገና ለሁለተኛ ጊዜ ቶማስ አይቶ እመቤታችን እናታችን ያንቺን ትንሣኤ ያንቺን እርገት ቶማስ አይቶ እኛ ሳናይ ብለው እንደገና አሁንም ጾም ጀመሩ። ከዛ በኋላ ሁለት ሱባኤ ከጾሙ በኋላ እመቤታችን ቅድስት ድንግል ማርያምን ጌታ ራሱ መጥቶ እሷን መንበር አድርጎ ጴጥሮስን እንደውም ካህን ተራዳኤ አድርጎ ቅዱስ እስጢፋኖስን አምጥቶ እሱን ሰራኢ ዲያቆን አድርጎ በዚያው ላይ ቀድሶ አቁርቧቸዋል። እመቤታችንም የዛን ቀን እንደዚሁ በልጇ ቆርባለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ይህን ምስጢር ሌላ ጊዜ ነግራችኋለሁ፣ በዚህ ቀን ቆርቦ አቁርቧቸዋል። ይሄም የሁለት ሳምንት ጾም ነበረ። ስለዚህ በመጀመሪያም ዮሐንስ አይቶ ብለው የጾሙት ሁለት ሱባኤ ነው። ቶማስ አይቶ ብለው የጾሙት ሁለት ሱባኤ ነው። ሁሉም የእመቤታችን ነገር እርገቷ፣ ቀድሞም ትንሣኤዋ፣ ከዛም ፍልሰቷ ተገልጾላቸዋል። ፍልሰት ከዚህ ወደ ዕፀ ሕይወት የሄደችበት ፍልሰት ነው ከዚህ ዓለም። ትንሣኤ ቀብረዋት በሶስተኛው ቀን የመነሳቷ ነው። እርገት ደግሞ ከነስጋዋ ነው ድንግል ማርያም ያረገችው ከነስጋዋ። ይሄ እንግዲህ ሁል ጊዜ በቤተ ክርስቲያናችን ምን ተብሎ ነው የሚነገረው? ከመ ትንሣኤ ወልዳ ይባላል። ይሄም
ባለ ትንሳኤ ማለት ነው። መጀመሪያ ሞቷ ያሐጽብ ለኩሉ ነው የተባለው። ሞቷ እንደው ይገርማል እኮ ሞት ሰለመዋት ይደሉት ሊያደርጉት ነው እንጂ የዚህን እውነተኛ